ከዛ ከአንድ ሳምንት በኋላ ባሏ ከሌላ ሴት ጋር አቤት መጣ። ከሴት ጋር የሚያደርገውን ነገር ፊት ለፊት ታየው ነበር። የምታየውን ነገር ማመን አልቻለችም። በዚህ ፍጥነት ሌላ ሴት ያመጣል ብላ አላሰበችም ነበር። መጀመሪያውንም ስለሱ እንዳልተሳሳተች ገባት። በንዴት መስታወቱን መደብደብ ጀመረች። ሰምቶኝ ያቆማል ብላ አስባ ነበር። ትንሽ ከተረጋጋች በኋላ የምታመልጥበትን መንገድ ማሰብ ጀመረች። አንድ ብረት አገኘችና ግድግዳውን መቆፈር ጀመረች። ግድግዳውን ቆፍራ ስትጨርስም ግድግዳው በሲሚንቶ ብቻ ሳይሆን በብረትም ጭምር እንደተሰራ አስተዋለች። ተስፋ ቆረጠች። መጀመሪያውንም ባሏን ለመፈተን ባትሞክር ኖሮ ምናልባት ይሄ ትዳር ይቀጥል ነበር። አሁን ግን የአይጥ ኑሮ መኖር ጀምራለች። እዚህ ጨለማ ውስጥ ያለው ምግብ ኤክስፓየር ያደረገ ነው። ውሃው ራሱ ድፍርስ ነው። እንዲህ አይነት ቦታ ላይ ረጅም ጊዜ መቆየት አትችልም። ድንገት በሌላ ቀን ከባሏ ጋር ስትማግጥ የነበረችው ሴት ቢጃማዋን ለብሳ አየቻት። የእሷን ጥርስ ብሩሽም ትጠቀማለች። እሷን በንዴት የኔን ዕቃ አትንክ እያለች ትጮሃለች። ወደ እጅ መታጠቢያው ሄዳ ስትጮህ ልጅቷ የሆነ ነገር የሰማች መሰላት። ከዛም ወደ ሲንኩ ጠጋ ብላ ለመስማት ሞከረች። ይህንን ስታይ በእጅ መታጠቢያው በኩል መጮ ጀመረች። በኃይል እየጮኸች ለመጣራት ሞከረች። ልጅቷ ግን ምንም አልተሰማትም። ማዳመጧን ትታ ጥርሷን መቦረሽ ጀመረች። የባሏንና የእሷን ፎቶ እያየች በጸጸት ማልቀስ ጀመረች። አሁን ትዳሯን ተነጥቃለች፣ ግን ተስፋ አልቆረጠችም። እዛ ክፍል ውስጥ ማፕ አገኘች። ከውጭ ያለውን ውሃ መቆጣጠር የሚችል መክፈቻ እንዳለ አወቀች። ከዛም የባሏ ውሽማ ሻወር መውሰድ ስትጀምር የውሃውን ሙቀት ጨመረችው። ውሽማውም ውሃ አቃጥላት ጮሃ ወጣች። ልጅቷም ይሄን ስታይ ሳቋን መቆጣጠር አልቻለችም። ልጅቷም የተቃጠለ ሰውነቷን ለማየት ወደ መስታወቱ ስትጠጋ እሷ ደግሞ ከውስጥ ሆና በሲንኩ በኩል መጮ ጀመረች። ልጅቷም ከውጭ ሆና ድምጿን ሰማችና ደነገጠች። ፈርታም እየሮጠች ወጣች። ያን ቀን ምሽት ልጅቷ ድንገት ቁልፉን መሬት ላይ ያገኘችው። ቁልፉ እንደተገኘ ስታይ ሚስት በጣም ደስ አላት። ነፃ ልትወጣ እንደሆነ ተሰማት። ልጅቷ ግን አንገት ሐብል መስላት አንገቷ ላይ ያደረገችው። በሚቀጥለው ቀን ባልየው ከፖሊስ ስልክ ተደወለለት። አንድ ወንዝ ዳር አንዲት ሴት ተገኘች አሉት። እናም የሚስቱ ሬሳ ከሆነ እንዲያረጋግጥ ተጠራ። ሰውየው እሱን ለማረጋገጥ ሲወጣ ውሽማው ወደ መስታወቱ እያየች ፈገግ ማለት ጀመረች። ሚስቱ ከሞተች እሷ ሚስት ስለምትሆን ደስ ብሏት ነበር። ከዛም ልጅቷ ሲንኩን በውሃ ሞላችው። ልጅቷ ልታደርግ የፈለገችው ገብቷት ስለነበር ሚስት እንጨት አንስታ ቱቦ መደብደብ ጀመረች። ከዛም ሲንኩ ውስጥ ያለው ውሃ መንቀሳቀስ ጀመረ። አቁሚ ስትላት አቆመች። በዚህ ጊዜ ውሽማዋ የሆነ ሰው ቤት ውስጥ እንዳለ ገባት። ውሽማዋ ያየችውን ማመን አልቻለችም። እናም ነገሮችን በደንብ ለማረጋገጥ ድጋሚ ወደ ሲንኩ ተጠጋች። ጀምሪ ያለቻት ልጅቷን መደብደብ ጀመረች። ውሃውን መንቀሳቀስ ጀመረ። አቁሚ ስትላት አቆመች። ከዛ ብሌን ብላ ስሟን ጠራቻት። ሚስቲቷም ብሌን ነበር ስሟ። እናም እሷ እንደሆነች ለመናገር ቱቦውን ድጋሚ መደብደብ ጀመረች። ከዛም ሞተሻል ወይ ብላ ጠየቀቻት። ምናልባት መንፈስ ከሆነች ብላ አስባ ነበር። ውሃው ምንም አልተንቀሳቀሰም። በህይወት አለሽ ስትላት ግን ውሃው ተንቀሳቀሰ። ከመስታወቱ ጀርባ ነሽ ብላ ጠየቀቻት። አዎ ብላ መደብደብ ጀመረች። ውሃውም ተንቀሳቀሰ። ሚስቲቷ በህይወት እንዳለች እርግጠኛ ከሆነች በኋላ ልጅቷም ሚስቲቱን ለማዳን መሞከር ጀመረች። ግን መስታወቱ የሚንቀሳቀስ አይነት አልነበረም። ከዛም ቤት ውስጥ ያለው ውሻ በቁም ሳጥኑ መስታወት በኩል ይጮህ ጀመር።